ታጠርፉበታላችሁ። ዛሬ ስንት ነገር። እሺ ኮንቲኒ። እሺ ወንድም አለ ጥያቄ ላቅርብ? አዎ አቅርብ። የኔ ምንድነው ያው እንግዲህ ብዙ ጊዜ ያው ስተኛ ሌሊት ፈስ ያስቸግራል ይሉኛል። ማንኮራፋት ችግር አለብኝና ለሁለቱ መፍትሄ ይኖራል? ኦኬ ሆድ እሺ ጥሩ። ስንት አመት ነው? 35 እሺ ሆድን መቁረጥ ነገር አለ እንዴ? አይ እንደዛ የለም። ዝም ብሎ የሆነ የመጮህ ነገር እንደዛ ነገር አለ። የመገለባበጥ ኦኬ። ሰገራ ላይ ተቅማጥ ነገር ወይ ደግሞ ምንድነው ስሙ ድርቀት ነገር አለ? አይ የለም እንደሱ አይነት ነገር። ኦኬ እሺ የችብ የማድረግ ነገር አለ? የምን ችብ? የመንፋት እንደሱ አይነት ነገር አለ። ብዙ ጊዜ ሆዴ ይነፋል። ኦኬ እሺ ስንት አመት ነው? 35 አመት። ክብደት እንዴት ነው? ክብደቴ ኦልሞስት ከ80 በላይ ነኝ። 80 ስንት ይሆናል? ንገረን በደንብ አድርገን። ቁመትና ክብደት 87 88 አካባቢ ነበር። እሺ እንትንስ ቁመትስ? 68 አካባቢ 88 አድርጌ ለያዘው ኪሎን። እሺ ሜትር ከ68 ኦኬ። ቦዲ ማስ ኢንዴክስ 31 ፖይንት ምናምን ፖይንት ብለን ያዘው። እሺ ስንት ጊዜ ሆነው እንደዚህ ካስቸገረ? 3-4 አመት ይሆነኛል። ያው ብቻ ብዙ ጊዜ ብቻዬን ነው የምኖረው። ከሰው ቤት እጀ ማደር ምናምን ሳቅቃለሁ። ኦኬ እሺ ጥሩ። ክብደትን ለመቀነስ ምን አደረግ? የተወሰነ ስፖርት ምናምን ሞክሬያለሁ። ኦኬ ያለው ነገር እሱ ነው። እሺ በጣም ጥሩ። ዶክተር ጋሻው ወደ አንተ ላምጠው እንዴ? ኦኬ አይ ቲንክ ወደ ቶምቶም ሰላም ነው? ሰላም ነው እግዚአብሔር ይመስገን። ሌላ ተጨማሪ ህመም የለም? የታወቀ ህመም? ሳይነስ ምናምን አለብኝ። ኦኬ አፍንጫህን ይዘጋል? አልፎ ኩርፊያ የሚያስቸግረኝ ለዛ ይመስለኛል። ማስነጠስ አለው? ማስነጠስ አለው፣ ያሳክከኛል። እንደዚሁም ደግሞ እንባም ይመጣል። እነዚህ ምልክቶች አሉ። ኦኬ አመጋገብ ላይ ምን አይነት አመጋገብ ነው የምታዘወትረው? የትኛውንም አይነት ምግብ ነው የምመገበው። እኔ ምንም መመርጠው የለም እስካሁን። አሁን እንግዲህ ከእንትን ልጀምርና ከማንኮራፋት አለ አሉኝ ካልከው በክብደት መጨመር የኤርዋያችን ስትራክቸር የላይኛው የመተንፈሻ ክፍል የታችኛው አጠቃላይ ያለው ሜካኒካል ስትራክቸሩ ሊቀየር ይችላል ቶምቶም። ስለዚህ ክብደት መቀነስ የመጀመሪያው ስቴፕ ነው መሆን ያለበት። ኖርማል ቦዲ ማስ ኢንዴክስ የምንለው አንድ ሰው ከ18.5 እስከ 24.9 ነው። ከ25 እስከ 29.9 ኦቨርዌይት እንላለን። ከ30 ጀምሮ ኦቤሲቲ ነው የምንለው እና ኦቤስ አሁን ያንተ 31 ነው እና በደንብ ኦቤስ ነው ማለት ነው እና ክብደት መቀነስ አለብህ። ክብደት ስትቀንስ አጠቃላይ ያለው ኤርዌይ ሃይፐርትሮፊ ያለው ኮንጀሽን እየቀነሰ ሲሄድ በአንደኛ ደረጃ ማንኮራፋት ይቀንሳል ብለን እናስባለን። ሁለተኛ ይሄ ማስነጠስ፣ አፍንጫ መዝጋት፣ አይን አካባቢ ፈሳሽ ያልከው ማሳከክ ያልከው እሱ አለርጂ ነው እና አለርጂክ ሪናይትስ የምንለው ነገር ነው እንደዛ የሚያደርገው። እሱ ሌላ ኮንጀሽን ሊፈጥር ይችላል። ሌላ ማንኮራፋት ምክንያት ሊሆን ይችላል።
በተጨማሪ አፍንጫ አካባቢ ያሉ ፖሊፕ የምንለው ነገር አለ፣ እባጮች ነገሮች፣ እነሱ መኖር አለመኖራቸውን ቸክ ማድረግ ይኖርብሃል። ናዛል ፖሊፕ የምንለው ነገር ሊኖር ይችላል እና እሱን ቸክ ማድረግ ይኖርብሃል። ስለዚህ ከአንገት በላይ ስፔሻሊስትም መታየት ሊኖርብህ ይችላል ማለት ነው። ሌላው የእንቅርት ሆርሞን ምርመራዎችን ማድረግ ይጠበቅብሃል። ከእንደዚህ ከክብደት መጨመር ጋር ካለ አጠቃላይ ሜታቦሊክ አብኖርማሊቲ ጋር በከፍተኛ ሁኔታ የሚገናኝ የእንቅርት ሆርሞን መቀነስ ወይም ሃይፖታይሮይዲዝም የምንለው ነገር ስላለ እነሱን ነገሮች ቸክ ማድረግ ይኖርብሃል። ቲኤስኤች የምንለው ቲኤስኤች ፍሪቲ ፎር የምንላቸው የእንቅርት ሆርሞን ምርመራዎች አሉ። እሱን ቸክ ማድረግ ይጠበቅብሃል። ወደ ሆድ መጮህ፣ ጋዝ ማስቸገር እንደዚህ ስንመጣ እንግዲህ አንጀታችን ትልቁ አንጀታችን ናቹራሊ በተፈጥሮ ብዙ ፍሌክሽን ያለው ነው፣ የታጣጠፈ ነው። ኤርትራፕ ማድረግ እንዲያደርጉ ነው የተሰራ ነው እና በቀላሉ ኤርትራፕ ያደርጋል። በዛ ላይ እንትን የምናደርግ ከሆነ ጋዝ የሚያበዙ ምግቦችን፣ ለፈርመንቴሽን የሚያመቹ ምግቦችን፣ በጣም ጣፋጭ የሆኑ ኤክሰሲቭ የሆነ ባክቴሪያ ፈርመንት ሊደረግባቸው የሚችሉ ሾርት ቼን የምንላቸው ፋቲ አሲዶች፣ ካርቦሃይድሬቶች